የድንግል ማርያምን ልደቷንና በዓሏን አስመልክቶ ፋጢማ ማሪያ እያሉ የሚያከብሩባት አውሮፓዊት ሀገር የብዙ ሰዎችን ትኩረት ስባለች። ይህን ሁሉ ኃይልና የብርሃን ድግስ የምታዩት ከኢትዮጵያ ውጭ ረቤት ሀገር ነው። በቲክቶከሯ በረከት ገበሬዋ ላይ አዲስ ዶክመንት ወጣ። እሷ ግን ብልጽግና በኔ ተጠቀም እንጂ እኔ ከብልጽግና አልጠቀምኩም ብላለችም። የልደታ ቀን ዛፍ ስር ወይም ደግሞ ደጅ ላይ ተሰብስባችሁ ንፍሮ የምትበሉት ለምንድን ነው ተብላችሁ ተጠይቃችሁ አታውቁም? እንደተለመደው ሌላኛውን የዘፍኔን የጥንቆላ ቪዲዮ እንገልጣለን። ጠነቆለችብኝ አስጠነቆለችብኝ የምትላት ጎረቤቷ አንተ ጋር መጣ ዘይት ይዛ ሄዳ አንተ ቃል አውጥተህባት ሞተች። በተጠርጣሪ ላይ የሚፈጸምን መሰል ድርጊቶች አልታገስም፣ የግድያውን የምርመራ ውጤት በቅርቡ ለህዝብ ይፋ አደርጋለሁ ሲል ከደህንነቶቹ መሃል አንዴ ቁሙልኝ አለና ፎቶ ላንሳሽ አለ። ለምን አልኩት። ፎቶ ላንሳሽ ሲል ለምን አልኩት። አይ ስላስፈለገ እሱ መጀመሪያ የተከሰስሽበት ክስ እያለ ነው እዛው እስር ቤት ሆነሽ ሌላ ክስ የመጣው ነው እንደተረዳ ነው ከሆነ። ባለቤቴ ምን ጠየቀ? ኮርት ኦርደር ጠየቀ። የፍርድ ቤት ማዘዣ አላችሁ ወይ ሲላቸው በአጋጣሚ አልያዙ። የፍርድ ቤት ማዘዣ አልነበራቸውም ተብሏል። እስቲ ስለዚህ ጉዳይ ንገረኝ ስለው ካላጣራው በስተቀር እኛ ጋር ታውቂያለሽ ከ4000 በላይ ሰራተኛ ያለበት መስሪያ ቤት ነው፣ በእርግጠኛ መሆን ስለማልችል ላጣራ ግን በፎቶ ልሰደው አለና ፎቶ አንስቶ ይዞት ገባ። አዲስ አበባን በእንባ ያጠበው የጭካኔ ጥግ በሰላማዊ መንገድ ከቤቱ ሄደ በፓትሮል ጭነህ ወደ ፖሊስ ጣቢያ ከወሰድከው በኋላ በአራት ጥይት በሳስተህ መግደል የጉለሌው አሳዛኝ ግድያና የዲሽታጊናም የልብ ጩኸት ከቱት በግፍ የተገደለው ወጣት ተገኝ ባልቻው ደግሞ ኦሮሮ ይባላል። በሽሮ ሜዳ አካባቢ የሚኖር ወጣት ነው። በትናንትናው እንግዲህ በማህበራዊ ሚዲያ ላይ በጣም ሲሰራጩ ከነበሩ ምስሎች መካከል አንደኛው የሱ ቀብር ስነ ስርዓት ላይ የተካሄደ የነበረው ሰላማዊ ሰልፍ ነበረ። አካባቢ ነዋሪዎች ፍትህ እየጠየቁ የነበረበት ወቅት ነበር እንደምትመለከቱት ማለት ነው። ኦሮሮ እንግዲህ በነጠላ በመሸጥ ደግሞ ነጠላ በመስራት የሚተዳደር ወጣት ነበረ። ከአንድ የፖሊስ አባል ጋር በተፈጠረ አለመግባባት እንግዲህ ለእስር ቤት ውስጥ ለ5 ቀናት ያክል ይቆያል። ቤት ባለበት ሰዓት ነበር እንግዲህ አባቱ መሞቱ ደግሞ የአባቱ ህይወት ማለፉም እንደዚሁ የተነገረው። እንግዲህ ግድያው የደረሰው ደግሞ ግድያው የተፈጸመበት ከእስር ቤት ከወጣ በኋላ ነው። ከእስር ቤት ከወጣ በኋላ ኖርማል ቀኑን ለማሳለፍ ከቤቱ ወጥቶ ሞተር ተራ ወደሚባል ቦታ ይሄዳል። ጥያቄ ትፈልጋለህ በማለት አንድ ፓትሮል ይመጣና ኦሮሮን ካለበት ቦታ ይዞት ወደ ጣቢያ ይዞት ይሄዳል ማለት ነው። የዚህን ሰዓት ነው እንግዲህ ግድያውን ፈጽሟል ተብሎ የተጠረጠረው ረዳት ሳጅን ማቴዎስ ተመቸው ጥይት በማውጣት ወር ደግሞ ላይ መሳሪያ ማውጣት ጥይት መጥቶ የገደለው ማለት ነው። አሁን ሳለ እንዳለው መረጃ ከሆነ የአዲስ አበባ ፖሊስ ይህንን ሳጅን በቁጥጥር ስር በመዋል ምርመራ መክፈቱና ይህ ድርጊት ሙሉ ፖሊሱን እንደማይወክል ኢሰብአዊ ድርጊት እንደሆነ አውግዟል። ሌላኛውን የዘፍኔን የጥንቆላ ቪዲዮ እንገልጣለን። ጠነቆለችብኝ አስጠነቆለችብኝ የምትላት ጎረቤቷ አንተ ጋር መጣ ዘይት ይዛ ሄዳ አንተ ቃል አውጥተህባት ሞተች። ዋው የሚገርም ነው። ተከታተሉትና ስሜ ፍልቅልቅ አሰፋ እባላለሁ። የመጣሁትም ከነገሌ ቦረና ነው። የእግዚአብሔር ሰው ሲያውጅ በትንቢት እንዲህ ነገር አለው ባንቺና በልጅሽ ላይ የሞት አዋጅ ታውጆ አልቆ አብቅቶ በቤትሽ ፊት ለፊት 2 ድንኳን እንዲተከል ሳምንት ባልሞላ ጊዜ ውስጥ 2 ድንኳን እንዲተከል አዋጅ ታውጆ በጠላት ሐሳብ ተጨርሶ ያለ ነገር ይታየኛል። አንድ እጅ ከሰማይ ወጥቶ የሞትን አዋጅ ቀደደው አለ። ሃሌሉያ ሃሌሉያ! እስቲ ከፍ አድርጉት ይህንን ጌታ ባካችሁ። ምልክት ይሁንሽ ዘንድ አለኝ። ከዚህ ስትሄጂ ከአንቺ ቤት 3ኛው ቤት ለአንቺ ቤት የተዘጋጀው ሞት እነሱ ቤት ይገባል። እዛ ስትሄጂ ድንኳን ታያለሽ አለኝ። ሃሌሉያ ሃሌሉያ! አሜን። ኢየሱስ ያድናል። እንደወጣው ደወልኩላቸው ለእህቶቼ ለቤተሰብ እና በጣም ገረማቸው። ሰኞ እኔ ወደዛ ስጓዝ ለካዛ ተገልብጧል ነገሩ። ቃል ከወጣ ሳይሰራ አይመለስም። ወደ እሷ የተላከውን እኮ ነው ወደ እነሱ የመለስኩት። ባይዘዋይኛ እየሟረትን አይደለም። የተላከውን አንቀበልን ብለን ስንመልስ ሄዶ እዛ ነው የሚገጫው። ለሲስተር ነግሬያታለሁ። እዛ ግቢ አንድ ቁጭ አርገው የሚቀልቡት መንፈስ የሚያመልክ ሰውዬ አለ። ልጁ ወጣት ነው፣ ሙሉ ሰውነቱ ኮተት ብቻ። እዛ ቤት ልክ እኔ ከዚህ ሲሄድ ምን ሆነ? እነሱ ቤት ድንኳን ተጣለ ማለት ነው። በእውነት ሆነ እኮ ጌታ እዚህ ሲናገር ወደ አንቺ ቤት የተላከ የሞት ድንኳን እዛ ቤት ይሆናል። እዛ ቤት ሆነ። በእውነት የሚገርም ነው። አምቡላንሷ መጣች። ከዛ
እናንተ ፈጽሞ የክርስቶስ ተቃዋሚ ናችሁ የምንለው በምክንያት ነው። ምክንያቱም የምታደርጉት እያንዳንዱ ድርጊት ሁሉ ከእግዚአብሔር ቃል ፍጹም ተቃራኒ የሆነና እግዚአብሔርን የማያስደስት ነገር እግዚአብሔርን የሚያስደስተው ነገር በአንደኛ ጢሞቴዎስ 2:3-4 እንደተጻፈው ሰዎች ሁሉ ሊድኑና እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት የሚገባና ደስ የሚያሰኝ ነው ይላል። እግዚአብሔር እንደናንተ ጭካኔና ሟርት የሰው ልጅ በክርስቶስ ኢየሱስ ሳያምንና በንስሐ ሳይመለስ ወደ ዘላለም እቶነ እሳት እንዲጣል ሳይሆን ፍላጎቱ በሁለተኛ ጴጥሮስ 3:9 ላይ እንደነገረን ለአንዳንዶች የሚዘገይ የሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ በንስሐ ወደ እግዚአብሔር እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ይላል እግዚአብሔር ቃል። ስለዚህ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሊቀበሉት የተገባ ነው። እንደናንተ ሟርት እንደናንተ ድግምት እንደናንተ ጥንቆላ የሰው ልጅ በክፋት ውስጥ ቢገኝ በጥንቆላ ውስጥ በሟርት ውስጥ በኃጢአት ውስጥ ቢገኝ ሟርት አደረገ ጥንቆላ አደረገ የምትሉትን ሰው ከመግደል ለምንድነው እላው ላይ የሚሰራውን ክፉ መስበር ያቃታችሁ? ምክንያቱም እናንተ ውስጥ የሚሰራው የጥንቁልና መንፈስ ስለሆነ። በዓሉ በምሽት ሲጀምር የሚታየው ትዕይንት ልብን ሰቅዞ የሚይዝ ነው። የሻማ ብርሃን ሰልፍ በመባል የሚታወቀውና በሚሊዮኖች የሚቆጠሩ ሰዎች ሻማ ይዘው የሚጓዙበት ስነ ስርዓት ምድሪቱን ወደ ብርሃን ውቅያኖስ ይለውጣታል። እመቤታችን በነጭ አበባዎች ተከባ በግርማ ሞገስ በትከሻቸው ላይ ተጭና ስትወጣ ህዝቡ በከፍተኛ ምስጋናና ዝማሬውን ያቀልተዋል። በሺዎች የሚቆጠሩ ሰዎች በጉልበታቸው እየተሳቡ ላባቸው እንደ ጎርፍ እየፈሰሰ ነገር ግን በውስጣቸው ባለው የማይበረዝ የእሳት ፍቅር ተገፋፍተው ያንን ረጅም መንገድ ሲያቋርጡት ስታዩ የፖርቹጋል ክርስቲያኖች ለድንግል ማርያም ያላቸው ጽናት ከስጋዊ አቅም በላይ መሆኑን በአካል ትረዱበታላችሁ። ሌላው አስደናቂ ትዕይንት የእመቤታችን የልደት በዓል አከባበር ነው። በፖርቹጋል የባህር ዳርቻዎች በተለይም በናዛሬ ከተማ ድንግል ማርያም በጀልባዎች ላይ ሆና በውቅያኖስ ላይ ስትጓዝ ማዕበሉና ንፋሱ አብረው የሚዘምሩ ይመስላሉ። ይህ ትዕይንት ለማመን የሚከብድና በቃላት ሊገለጽ የማይችል የእምነት ማሳያ ተደርጎ በፖርቹጋላውያን ክርስቲያኖች ዘንድ ይከበራል። ይህ ታላቅ የእመቤታችን ምስል ወደ ቤተ መቅደሱ ሲመለስ የሚታየው ሽኝት ልብን የሚነካ ነው። በሚሊዮኖች የሚቆጠሩ ነጭ መሐረቦች በአየር ላይ እየተወዛወዙ እመቤታችን ቅድስት ድንግል ማርያም በዓመት ያገናኘን ደህና ሰንብች እናታችን እያሉ ሲለዩአት ያ የነበረው ድባብ የድንጋይን ልብ እንኳን የሚያቀልጥ ፍቅር ከፖርቹጋል ክርስቲያኖች ፊት መመልከት ይቻላል። የፖርቹጋል ፋጢማ በእመቤታችን ፍቅር ሰክራ የምታሳየው ይህ ትዕይንት እያንዳንዱን ተመልካች ልብ ሰቅዞ የሚይዝና ዳግመኛ የማይረሳ ስሜት ጥሎ የሚያልፍ ነው። በአይን ካላዩት ለማመን የሚከብድ ካዩት በኋላ ግን በፍጹም የማይረሳው በዓል የፖርቹጋል ፋጢማ ማሪያ ክብረ በዓል ብዙዎች የሚጓጉለት ዓለም የሚቀባበለው ክብረ በዓል ነው። ይህ ታሪክ ሺህ ጊዜ ቢነገር አይጠገብም። ፖርቹጋላውያን በእመቤታችን ጥበቃ ስር ሆና ይህንን አስደናቂ በዓል ለዓለም ማሳየቷን ቀጥላለች። የፖርቹጋል መንፈሳዊ ጥልቀት የሚታወቀው በታሪክ ማዕበል ውስጥ አልፎ ዛሬም ድረስ በደመቀ ሁኔታ በሚከበረው ህዝቡ ለእመቤታችን ቅድስት ድንግል ማርያም ባለው ጥልቅ ፍቅርና በገዳማቱ ጽናት ነው። ይህ መንፈሳዊ መነቃቃት የመጣው በባዶ አይደለም። ህዝቡ ለዘመናት ከአትላንቲክ ውቅያኖስ በሚነሱ ማዕበላትና በታሪክ ፈተናዎች ውስጥ አልፎ እምነቱን ጠብቆ ቆይቷል። ያ ጽናት ዛሬ በአደባባይ ፈንድቶ ፖርቹጋል የአውሮፓ መንፈሳዊ የሰላም ወደብ እንድትሆን አድርጓታል። ገት ገበሬዋ ላይ አዲስ ዶክመንት ወጣ። እሷ ግን ብልጽግና በኔ ተጠቀም እንጂ እኔ ከብልጽግና አልጠቀምኩም ብላለች። በፖሊስ የተፈለገች የምትገኘውና በነዳጅ ማጭበርበር ወንጀል የተከሰሰችው በረከት ገበሬዋ ባል የምታወቀው በረከት ወርቁ አደራ በከፍተኛ የነዳጅ ባለስልጣናት ላይ ከተመሰረተው ከባድ የሙስና ክስ ጋር በተያያዘ ድርጊቱ እንዴት በቅንጅት ሲፈጸም እንደነበር የሚያጋልጡ ይፋዊ የደብዳቤ ልውውጦች አፈትልከው ወጥተዋል።